በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ዳግመኛም በዚህ ቀን ለሮሜ ሀገር ሊቀ ጳጳሳት የሆነ ሊቀ ሐዋርያት ጴጥሮስ ደቀ መዝሙር ቀለሚንጦስ በሰማዕትነት አረፈ። የቅዱስ ከመንግሥት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስን ሚስት ሊያገባ ታሰበ። እርሷን ባወቀች ጊዜ አባታቸው እስኪመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀለሚንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያን ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሚንጦስም በመርከቡ ስባሪ ተንጠለጠለ። የባህሩም ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያን ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጠ ወንጌልን ቃል ሰበከ። ከዚህ ከቅዱስ ቀለሚንጦስ በቀር ከሀገር ሰው አንድ ስንኳ ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምኖ የክርስቶስን ጥምቀት ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩት የሚሰጣቸውን ብልጽግናቸውንና ክብሩም በስሙ ኃይል ድንቅ ታምራትን እንደሚደረግ ገለጠለት። ከዚህም ዕለት ጀምሮ ቀለሚንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትን ለእርሱ ሰጡት። ከዚህም በኋላ በሮሜ ሀገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቹ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እነርሱም ከሃዲ ንጉሥ ጠራቢሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑም ጽኑ ስቃይ እንዲያሰቃየው አዘዘ። እዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮቹ ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባሕር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሚንጦስ ሥጋ በጥልቁ ባሕር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ የደንጊያ ሳጥን አምጥተው ሥጋውን በውስጡ አድርገው አንስተው ከባሕር ውስጥ ሊያወጡለት ፈለጉ። ነገር ግን ከቦታው ሊያንቀሳቅሱት አልቻሉም ነበር። ከባሕር ውስጥ መውጣትን እንዳልፈለገ አወቁ። በዚያን ጊዜ ትተውት ወደ ቤታቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያች ባሕር ከቅዱስ ቀለሚንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ።
ከአስደናቂዎች ታምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከስጋው ሊባረኩ በገቡ ጊዜ የቅዱስ ቀሌምንጦስ ስጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደረሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱስ ቅዱሳኑ ክብራቸውን ከእርሱ የተቀበሉትንም ጸጋ ይገልጥ ዘንድ ወዷልና ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ነገር ግን አላገኙትም። ባህሩም በላዩ ተከድኖ ነበር። ሞቶ በባሕር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱ በማዕጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያች ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀሌምንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባሕር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባሕር አራዊትስ እንዴት አልበሉም? ብለው ጠየቁት። እርሱም ቅዱስ ቀሌምንጦስ ያበላኝ ነበር፣ እግዚአብሔርም በባሕር ካሉ አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቀሌምንጦስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ በእውነት አሜን።